አሰላሙ አለይኩም ወራህመቱላሂ ወበረከቱ። ያ ጀማ የሀኒ ዩቲዩብ ተከታታዮች እንዴት ናቸው? እኔ አልሐምዱሊላህ ደህና ነኝ። እንግዲህ ዛሬ ተከስቻለሁ በዩቲዩብ ማለት ነው። እስኪ ጓደኛዬ ስምሽን አስተዋውቂ። ሰላም ጤና ይስጥልኝ የሀኒ ዩቲዩብ ተከታታዮች እንደምን አላችሁ? ዛሬ በእህቴ በጓደኛዬ በመወዳት ዩቲዩብ ቻናል ተጋብዤ እንግዳውኝ መጥቻለሁኝ። ያው እንደምታውቁት ሀኒ የውበት ሳሎን የምትሰራው ጀዳ ሻሪሄራ መጥታችሁ እንድትጎበኟት ከወዲሁ በትህትና እየጠየቅን ወዳችሁና ፈቅዳችሁ ስለምትከታተሏት፣ ስለምታበረታቷት፣ ስለምትሰጧት አስተያየት እያመሰገነ አሁንም አለንሽ በሏት። በዚህ አጋጣሚ ደግሞ ቬሎ ታከራያለች። ሙሽራዎች መሞሸር የምትፈልጉ ቤታችሁ እየጠለባችሁ መእታችሁ ይሁን መፈሽን ለምትፈልጉ በሚያምር ሁኔታ በጣም ባለሙያ ናት። መእታ ትፈሽናችኋለች። መእታችሁን ለመፈሽን የምትፈልጉ ወደ ቤታችን ጎራ ብላችሁ ተጋበዙልን እንላለን። በየትኛውም ለቤቢ ሻወር ሊሆን ይችላል፣ ለቀለበት፣ ለአንዳንድ ቀለል ላሉ ፕሮግራሞችን መእታችሁ እንድትጎበኟትኝ ከወዲሁ እየጠየቅን አሳምራ በስራውም ደስተኛ ሆናችሁ እንደምትሄዱ ተስፋ አለኝ። ብቅ እያላችሁ አበረታቷትኝ። ቻው። አመሰግናለሁ የኔ ውድ ጓደኛዬ ነጽዬ። ዩቲዩብ አለሽ ነጽዬ? እኔ ፌስቡክ ተጠቃሚ ነኝ። ዩቲዩብ እንኳን ዩቲዩብ የመክፈት አላማ የለሽም? እናያለን ኢንሻአላህ። ለወደፊት ከፍቻለሽ ኢንሻአላህ። በነገራችን ላይ ምን አለ መሰላችሁ ያው እኛ በዚህ ስደት ላይ ስንኖር በቃ በራሳችን መደጋገፍ አለብን። ምክንያቱም የራሳችንን ስራ ይዘን እንትን ካላለን የአረብ ቤት አንድ ቀን ሊቆም ይችላል እና ስለዚህ በቃ እነሰማ ማደግን በቃ የምንፈልጋትን እኛ ያመንበትን ስራ ይዘን መገኘት አለብን። ይህንን እንሰራዋለን ብለን የምንለውን ስራ ማለት ነው። እና እኔም ራሱ አረብ ቤት ነበር የምሰራው። አልሐምዱሊላህ አሁን ላይ እዚህ ደረጃ ላይ እንትን ብያለሁኝና መጠንከሩ አይከፋም ብዬ አስባለሁኝ። እነዚህ ኢንሻአላህ ወደፊት በዩቲዩብ እንደምትመጪ ኢንሻአላህ አብረን የምንሰራ ይሆናል ማለት ነው። እንከፍታለን በቅርብ ቀን አንድ ላይ እንመጣለን ባንቺም ዩቲዩብ ኢንሻአላህ ላለሁኝ እና ነጽዬ እስኪ ስራዎችን እንዴት አይሻቸው? እስኪ በስራዎችሽ እውነት ለመናገር የቅርብሽ ሰው ሳልሆን ስለሆንኩኝ ሳይሆን እኔ በስራዎችሽ እጅግ በጣም ደስተኛ ነኝ። የመጀመሪያ ስራሽም አይደለም። ከአሁን በፊት በነገራችን ላይ ሀኒ ውበት ሳሎን ከኮሮናው በፊት የራሷ አሪፍ ስራ ነበራት። በጣም ጥሩ ስራና ታዋቂ ልጅ የነበረች ነች። እናም እንደምታውቁትኝ በኮሮናው ምክንያት ብዙ ህይወቱ የተበላሸበት ሰው እንዳለ ታውቃላችሁ። ስራው ብዙ ነገር ማለት ነው። ስለዚህ በዛ አጋጣሚ ያ ስራዋ ተበላሽቶባትኝ ወደ መዳን ቤት ተመልሳ ከብዙ ጊዜ በኋላ ከአመታቶች 2-3 አመት አይደል? ከዛ በኋላ እንደ አዲስ ሀብላ ተነስታለች እና ለስራውን ፍሬሽ ስላልሆነች ያን ያክል እንደ ፍሬሽ ሰው አስተያየት የምሰጣት ሴት አይደለችም። በእርግጥ በስራሽ በጣም ደስተኛ ነኝ። ያው በማያቸው ነገር እኔ ብዙ መእቸ እንኳን አትባልሽም ባላበረታተሽም በምትሰሪያቸው በምትለቂያቸው ቪዲዮዎች እና ባሉሽ ከስተመሮች በቅርብ ጓደኞች ቤተሰቦች ባሉት ለሚሰጡሽ አስተያየት ስለማይ እንደዚሁም ጓደኛዎችም ሄደው ስለሚሰሩባት ደስተኛ ናቸው በሙያዋ ማለት ነው። እናም ያው አዲስ ፍሬሽ ሰው ስላልሆንሽ በስራው ላይ ደስተኛ ይስራ። አመሰግናለሁ ቆንጆ ክበርልኝ። ያው በዘወይኔ ዩቲዩብ ላይ ፈራለሁ ሀtta ቲክታክ ላይ ራሱ በቃ ያኔ ፈራለሁኝ ሚዲያ ላይ ምናምን ብዙም እንትን አለልም እና ያው ትረዱኛላችሁ ብዬ አስባለሁ። ንግግር ያው እንትን አለልም ኢንሻአላህ ለወደፊት ያው እንትን ብዬ እንደምገኝ ተስፋ አረጋለሁ እላችኋለሁ። እና ውድ እስኪ ስለ አዲሱ ቀራር ስለ ኢጋማ ምን ትያለሽ? እስኪ እንግዲህ ስለ አዲሱ ቀራር ሁላችንም ተስፋ እናደርጋለን። እኔም በነገራችን ላይ በዚህ አጋጣሚ አንዷ ተጠቃሚ ነሽ። ተጠቃሚ ነኝ ብዬ ተስፋ አደርጋለሁ። ፓስፖርት እየጠበቅኩ ነው። ከተሳካልኝ እኔም ለማውጣት እቅዱ አለኝ። ከኛ በፊትም አሁን በወጣው ህግ ያወጣሉ። እኛም የድሉ ተጠቃሚ እንደምንሆን
እንደሚሆን ተስፋ አደርጋለሁ። ያው አሪፍ ነው ማለት ካለው ሀገራችን ሁኔታ አሁን ላይ 10 ዓመትም ተቀምጥ 20 ዓመትም የሀገራችን የሰላም እጦት ያለው ሁኔታ ጋር ጠቅልላ ገብተህ ሀገራችን ለመኖር ከባድ ነው። ያለ የሌለን ኢንቨስት አድርገህ የራስህን ስራ ሰርተህ ህይወትህን ካልመሰረትክ አገር አለ ብሎ መግባቱ ያን ያክል ትንሽ ከበድ ስለሚል 10 ዓመት ተቀምጬ 15 ዓመት ተቀምጬ ኢቃማ አውጥቼ ምናምን የምንለው ነገር ያን ያክል ባንሳነፍ የድሉ ተጠቃሚ ከሆነ ባንሳነፍ። ምክንያቱም ያለ የሌለን ይዘን ገብተን አገር ላይ ስራ እንስራ ብንል ተመልሰን እንደገና ሌላ ስደት ከሚሆን ይሄ እድል ካለ አውጥተን ተመልሰን እንኳን እንደማንመጣ እያወቅን አውጥተን አንድ የሄደን ሀገር ከተመቸን እንኖራለን፣ ካልተመቸን ደግሞ ተመልሰን እንመጣለን እና እድሉ ባያልፈን ባይ ነኝ። በጣም ትክክል ነሽ፣ እውነት ነው። እና ባይዘው ዛሬ አይዲያው ይሄ ነው። ስለ ፓስፖርት አንዳንድ ነገር ልንላችሁ ነው። ስለ አዲሱ ቀራር የመጣ ነው እና እኔም ራሱ አንዷ ተጠቃሚ ነኝ እና እሷ እንዳለችው በቃ ተጠቀሙ። ያኔ ይሄ እድል እንዳያመልጣችሁ ባላችሁ አቅም ያው የምትችሉ ልጆች ብትሞክሩ ጥሩ ነው ብዬ አስባለሁ። መስፈርቱን የምናሟላ ልጆች ብናወጣ የተሻለ ይሆናል ብዬ አምናለሁ። እና የጀማ ጓደኛ ያለች ደግሞ ተዋውቋት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀኒ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዚኑ እባላለሁ። ዚኑ ዩቲዩብ ነኝ። ያው እንደምታውቁ ትችላላችሁ ልጆችዬ። ዛሬ በሀኒ ቤት ተጋብዤ እንግዳ ሆኛለሁ። አዎ የጀማ የበናት ጓደኛዬ ናት። ዚኑ ዩቲዩብ ትባላለች። እሷንም ማበረታቷት አላት። ዩቲዩብ ወደ 4000 ምናምን ታይዙናለች እና እሷንም ማበረታቷት ላችኋለሁኝ። እስኪ ዜድዬ ስለኔ ለቤተሰቦች ምን ታያቸዋለሽ? ስለ ስራ ያለው ነገር ሀኒ እስከምናውቃለች ጥሩ ልጅ ናት፣ ታታሪ ናት፣ ለመነችበት የምትፈራ ወደ ኋላ የምትል ልጅ አይደለም። ጠንካራ ናት፣ አደርገዋለሁ ባይ ነበር ያለችም። በነገራችን ላይ ጎበዝ ናት፣ ሁሉን የመሞከር ልቦና አላት፣ ጀግና ናት። እኔ ለእኔ ጀግና ነሽ ብዬ ነው የምለው። ምክንያቱም አንድ ሰው የሚያምንበትን የማድረግ እንትን ካለው ጠንካራ ነው። ገባሽ? ብዙ ሰው ማድረግ ቢፈልግ እንኳን በፍራቻ ያለውን እውቀት እያላቸው አምቀው የሚኖሩ አሉ በሰው ቤት። እሷ ግን ያው ጠንካራ ልጅ ናት። በቃ ለእኔ ጠንካራ ነች ባጭሩ በዚህ ነው የምገልጽሽ። እሺ እኔ ቆንጆ አመሰግናለሁ። በጣም ነው የማመሰግነው ከልብ እና ያው እንግዲህ ሀሳባችንን ልናጠናቅቅ ስለሆነ እህታችን እዚህ ቤቱ አዲስ ዩቱበር ናት። አዲስ ከፍታለች። አሁን በመዳም ቤት ሆና ተፍ የምትል ልጅ ነች። አበረታቷትኝ። ነገ ከነገ ወዲያ የተሻለ ስራ ይዛ እንደምትመጣ እናምናለን። ዋናው ትጋት ነው። ከታሰበበትኝና አንድ ሰው ቁርጠኛ ከሆነ ከፈለገው የመድረስ እንትን አለው፣ ህልም አለው። ህልሙን ደግሞ ለማሳካት ዋናው ታታሪ መሆን ነው። እንደውም በቅርብ ጊዜ ያው 4000 የራሷ አልጠበኩም እንደሚገባ ለዛው ሞኔታይዝ ሆናለች በወራቶች በዚህ 2 ወር ውስጥ ማለት ነው። ስለዚህ ይሄ በጣም እንትን ነው ለእኔ ያልተጠበቀ ነው። ምክንያቱም አንድ የፈለከው ቦታ ላይ ተሽከርክረህ የማትሰራበት ከመዳን ቤት ሆነ በአጭር ጊዜ ውስጥ ይህን ያክል ተከታይ ማፍራት ማለት ቀላል አይደለም። ስለዚህ የሀኒ ዩቱብ ቻናል ተከታታዮች፣ የሀኒ ቤተሰቦች እህታችን ዚኑንም እታች ሊንኩን እናስቀምጥላችኋለን። ገብታችሁ ብታበረታቷት። አብሶ ደግሞ በስደት ያለን እህቶቻችን አይዞን ተባብለን እርስ በርስ ሴቶች ብንደጋገፍ ያው ሀሳቤ ይገባችኋል። እርስ በርስ ብንደጋገፍ ካለንበት ወቅተን ነገ የተሻለ ደረጃ ለመድረስ እንትን ይለናል፣ ይጠቅመናል ከተደጋገፍንና ሰላም። እንግዲህ እና በአዲስ ቪዲዮ ደግሞ እንመጣለን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።